ዛሬ ምንም ልትሆን ትችላለህ። ነገስ በእግዚአብሔር ፊት ነጩ ዙፋን እኮ አለ። ነጩ ዙፋን እኮ አለ። ነጩ ዙፋን እኮ አለ። የሚመለከት ፍርድ አይደለም የነጩ ዙፋን ፍርድ። ምድርና ሰማይ ከፊቱ ሸሹ። ከዚያስ ሙታንም ታላላቆችና ታናናሾች ሁሉ በዙፋኑ ፊት ምን ብለዋል? ቆመዋል። ዘሆል ምንድናቸው? ሙታን ናቸው። በመካከላቸው አንድም ሕያው የለም። ዘሆል ሙታን ናቸው። ሙታን ብቻ በክርስቶስ ኢየሱስ ያላመኑ የአምላክን ሕይወት ያልተካፈሉ ዳግም ልደትን ያላገኙ ሙታን በሙሉ እንደየሥራቸው መጠን ነው የሚከፈላል። መጽሐፍቶች ተከፈቱ፣ እንደየሥራቸው መጠን ምን አላለ? ተፈረደባቸው። እኛ እንደ ሥራችን መጠን ሳይሆን እንደ ሰራልን መጠን ነው የተከፈለ። በሥራችን ሳይሆን በሰራልን ታምነናልና እኛ የሕይወት መጽሐፍ ላይ ሥራችን ሳይሆን ስማችን ተጽፏል። እነርሱስ ነው በኢየሱስ ክርስቶስ አላምንም፣ በመልካም ስራዬ ሃይማኖታዊ ስርዓትን በመፈጸም ሕግጋትን በመጠበቅ ነው የምጸድቀው ሲሉ ስማቸው ሳይሆን ስራቸው በመጽሐፍት ላይ ተጻፈ። ዛሬ ምንም ልትሆን ትችላለህ። ነገስ በእግዚአብሔር ፊት ነጩ ዙፋን እኮ አለ። እግዚአብሔር ፊት እኮ ቆማለሁ። ነገ አውቃለሁ ቀላል እንዳልሆነ እየነገርኳቸው ያለሁት ነገር ግን ሕይወት ነው። መኖር አለብን እንደዚህ። እግዚአብሔር መጥቶ ተናገረ። ረጅም ዘመን ሄደ መሰላችሁ? ይኸው ምዕራፍ 22 ላይ አካብ ሞተ። ምዕራፍ 22 ምዕራፍ 21 ላይ ኤልያስ ተናገረ። ይህንን ሁሉ ዋጋ ከፍሎ ሰው አስገድለው በጣም ሲሪየስ በሆነ መንገድ ኤልዛቤል ገብታበት የሐሰት ምስክር ቆሞ የሁሉ ነገር ተሰርቶ አካብ አልኖረም፣ ገደለው። እግዚአብሔር መጣ በሚክያስ በኩል ትዝ ይላችሁ? አካብ ተነሳ ይላል። ተነሰና ብድጋልና ጦርነት ሊወጣ ሲል ኢዮሳፍጥን ምናምን ሰበሰበና ሊወጣ ሲል ስሙኝ፣ በጣም በጥንቃቄ ስሙኝ። በእውነት በጥንቃቄ ስሙኝ። ትንሽ ደቂቃ ነው የምናገረው። በእርግጥ እየሰማችሁ ነው፣ ግን በደንብ እንድትሰሙኝ ስለፈለኩ ነው። ከመስማት እንድታልፉ ስትወጡ እንዳረሱት ወጣ። ከዛ 400 ነው የሚል። እኔ 400 ብዙ ነው እዚህ ክፍል ላይ ከየት እንደሚመጣ ለቀም 400 ነብይ 400 ተሰብስበው አካብን ውጣ፣ እግዚአብሔር ካንተ ጋር ነው አሉት። ስማ ኢዮሳፍጥ የእግዚአብሔር ሰው ነው ይላል መጽሐፍ። ጸጥ ብሎ ሰማና እንደዚህ ያለው አካብን። አካብ አለው አቤት አለው። ከመውጣታችን በፊት እንደው ከመውጣታችን በፊት አለው እሺ አንድ የቀረ ነብይ ካለ እስቲ ይጠራልኝ አለው። እና እሱ ይምጣና ውጡ ካለ አው በእውነት 401ኛው ውጡ ካለ እወጣለሁ አለው። አካብ እንደዚህ ያለው ኢዮሳፍጥን መኖሩንማ አለ አንድም ቀን ግን ስለኔ መልካም ተናግሮ አያውቅም። እንዴት ሰውየው መንገዱ ከእግዚአብሔር ጋር አይደለም? እንዴት መልካም ይበለው? ቢወደው መውደድ የነበረበት ሚክያስን ነው። ከዛ ግድ የለህም ጥራው አሉት። ከዛ ስማ መልእክተኛው በሰረገላ ሄደ ሚክያስ ቤት ቁጭ ብሎ ታውቃለህ። ሚክያስን ጠራው። ንጉሥ ይፈልጋል አለው። እሺ ስለው ኢዮሳፍጥም አለ ባይዘው ያለው። ኢዮሳፍጥ የእግዚአብሔር ሰው ነው። ሁለተኛ ነገሥት ምዕራፍ 3 ላይ ደግሞ ኢዮራም የሚባለው የአካብ ልጅ ኢዮሳፍጥን ድጋሚ ይዞ ሲመጣ ኤልሳም እንዳለ ታውቃለህ፣ ያንተና የአባቶች ኃጢአት አለ አለው። ኢዮራምን የአካብ ኃጢአት ማለት ነው። የይሁዳ ንጉሥን ኢዮሳፍጥን አፍሬ ነው የመጣሁት አለው። ኢዮሳፍጥ ባይኖረው አልመጣም አለው። ኢዮሳፍጥ ስላለ አክብሬ ነው የመጣሁት። ለምን? የእግዚአብሔር ሰው ነው ኢዮሳፍጥ። ከዛ ሚክያስ ሲመጣ ሚክያስን የጫነው ባለ ሰረገላ ነጁ እንደዚህ አለው፣ ይኸውልህ አለው። እሺ አለው። 400ን በሙሉ ንጉሥ አካብን ይሳካልሃል፣ ውጣ፣ በጦርነቱ ድል ታረጋለህ ብለውታል አለው። እሺ አለው። አንተም ቃል ከነሱ እንዳይለይ አለው። አንተ ነግሮ ሊያስብለው ማለት ነው አላሉ። እንደዚህ አይነት ነገር ድሮ ነው የጀመረው። ስሙን ዘንድሮ ቢሆን እንዳይገርማችሁ የዛሬ 2800 ዓመት የተደረገ ነገር አሁን ዛሬ ሲሆን ምን ይደንቃችኋል? እናንተ ራሱ አዲስ የምትሆኑት። ከዛ ስሙኝ፣ እኔ ሐሳቤ እሱ ጋር አይደለም፣ አትቆዩ፣ እሱ ጋር አለፉ። ምን ድንገት የተናገርኩትን የምትይዙት። ከዛ ስሙኝ ቆይ እየሄዱ ያለ ሲለው ሚክያስ ምን እንዳለው ታውቃለህ? ብቻ እግዚአብሔር ይናገረኝ እንጂ ቃል አይለይም፣ ብቻ ግን ካላለኝም አልልም አለው። ስለ እግዚአብሔር ለመነው። አንተ ምን ሆነሃል አለው። አንተ 400 ብለው ሁሌ ተቃዋሚ የምትሆነው አንዳንድ ቀንም ተስተካከል እንጂ ምናምን ብሎ እሺ አለ። ከዛ አካብ ነገስታቶች ሆና ተሰብስበው ሰራዊት በሙሉ ተሰልፈው እየጠበቀው ነው። ሴዴቅያስ የሚባል አንድ የሐሰት ነብይ ይለዋል መጽሐፍ። ምን እንደሰራ ታውቃለህ? ቀንድ በብረት ሰራ ይላል። አንተ ሰው የስተት ትንቢት ለመናገር ቀንድ ቤቱ ገብቶ ሲቀጠቅጥ አድሮ ቀንድ ሰርቶ መጥቶ ጠላቶችን እንዲትወጋለህ ብሎታል። ድሮ ግን በጣም ይገርማል ሰው። ከዛስ ሚክያስ መጣ። ሲጠበቅ ነው ታውቃለህ። 400 ነብይ ተሰልፎ ቆመዋል። በዚህ በኩል ደግሞ ሰራዊት አለ። አካብ ኢዮሳፍጥ ምናምን 3 ናቸው ተሰብስበዋል። ነገስታቶች አሉ። ሚክያስ እስኪወርድ ነው ወረደ፣ መጣ፣ መሀላቸው ቆመ። አየው አካብ ተናገር አለ። ውጣ ተዋጋ ታሸንፋለህ አለው። አካብ እንዳለው ታውቃለህ? ውጣ ተዋጋ ታሸንፋለህ ሲለው አካብ ምንድነው ያለው? እግዚአብሔር ካለህ በቀር እንዳትለኝ አላልኩህም አለው። እንዴ ውጣ ተዋጋ ሲለው ይሄማ ብለው ነው የመጣው አለው። እና እግዚአብሔር የሚልህን በላይ ማለት እኮ ልክ እንዳልሆነ እያወቀ ነው የሚያደርገው ማለት ነው። ሰውየው ልክ አይደለውም። እንዴት ከ400 ጋር አንድ ላይ ወጣ ትለኛለህ ሲለው እንግዲያው የእግዚአብሔርን ድምፅ ልንገርህ አለው። ታዲያ ሲለው እንዳትወጣ ይልሃል እግዚአብሔር። ከወጣ
ትሞታለህ አይደለም ያለው። እስራኤል መሪ እንደሌለው መንጋ በተራራ ላይ ተበትኖ ያዋሉ አለ። ምን ማለት ነው? አንተ ትሞታለህ፣ ህዝቡ ይበተናል። እንዳትወጣ ሲለው አካብ እንዳለ ታውቃለህ። ለዮሳፍጥ እንዲህ ያለው ብዬ ነበር። ሁሌ ክፉ ነው የሚያወራው ይሄ ሰውዬ። ይሄው አላልኩም አለና ቀጥሎም እንዳለ ታውቃለህ። ከአገረ ገዢዎች መካከል አንዱን ጠራውና ድል አድርጌ እስክመጣ ድረስ ቁራሽ እንጀራ ብቻ እየሰጠ እስር ቤት አቆይልኝ፣ ተመልሼ ስመጣ ፈርድበታለሁ ሲለው ሚክያስ እንደዚህ ያለው በእውኑ አንተ በህይወት ከተመለስክ እግዚአብሔር በእኔ አልተናገረም። መጽሐፍ ሲናገር እንደዚህ ይላል። አካብም ሄደ በጦርነት መካከል ይላል። ባይዘዌ ውጊያ ውስጥ ገብቶ አይደለም የሞተው ሰውየው። ገና ጦርነቱ ሳይጀመር በጠላት ወገን ያለ አንድ ሰው ፍላጻውን ሲሞክር እግዚአብሔር እኮ አይጣላ። ስማ ፕላን አድርጎ እንደዚህ ንጉሱ ነው ምን አበለው ብሎ መሰለ እንዴ ሲሞክር፣ ዝም ብሎ እንዲህ ሲሞክር ይላል አመለጠችው ይላል። ፍላጻው እንዲህ ሲያደርግ ጦር አለች። አካብ ደረቱ ውስጥ ተቀረቀረች ይላል። ከዛስ ንጉሱ እንደዚህ ያለ ተወግቻለሁ ደረቴን ሲል ይዘውት ሄዱና በጋለሞታዎች መታጠቢያ ቦታ ላይ ወድቆ ሞተ። ደሙ ፈሰሰ፣ ውሾች ላሱት ይላል። ኤልያስ ተናግሯል። እግዚአብሔር ያለው ምን እንደሆነ ታውቃለህ? ናቡቴን እንዳረጉት እያለ ነው የመጣው እግዚአብሔር። ስታንድ ይዞ የሞተ ሰው አለ። አይ አቋም ይዞ የሞተ ሰው አለ። ጽድቅን ፍርድን ባይዘው ከእንደዚህ አይነት ሰዎች ጋር ይቆያል። እንዳይመስልህ ምንም ልትሆን ትችላለህ። ከእግዚአብሔር ሳይድ አድርገህ ማንም የፈለገውን ሊያረግ ይችላል። አትታለሉ። ምናልባት ነገሩ የሚጠይቀው ጉልበትና ገንዘብን ሰል ህይወትን ሊሆን ይችላል። ይሄው የጠየቃቸው እሱ ነው። ቀጠላ ሂዱና አንብቡ እናንተ ሁለተኛ ነገሥትን ምዕራፍ 8 ምዕራፍ 9 ምዕራፍ 10 ትዝ ይላችኋል። እዩ ጋር መጣና ያ የጎልማሳ ነብይ ሬማት ዘገላድ ሂድ አለው እና ሬማት ያለችውን ገላድ ከተማ ሂድና ከአለቆች መካከል አንድ ሰው ታገኛለህ፣ የናሚሴ ልጅ እዩን አለው። ሂድና ቀባው አለው። እብድ ነው ይላል አይደል ነብዩ። እንደ እብድ ነው ማለት ሲሮጥ ራሱ እንትን የለውም ማለት ነው። ሰውዩ በቃ እየተጣደፈ መጣ። አለቆች መሃል እዩ ቁጭ ብሏል። አለቃ ሆይ አለው። አቤት ነገር ያለኝ ካንተ ጋር ጉዳይ አለኝ አለው። ነገር አለኝ ያው እንትን አይደል ጉዳይ አለኝ ነው። ምንድነው ሲለው እና ወደ ውስጥ እንግባና እናውራ አለው። ሰው መሃል አይሆንም አለው። እሺ ብሎ ወደ ጓዳ ሲገቡ በእጁ ላይ የያዘውን በቀንድ የሞላውን ዘይት በጭንቅላቱ ላይ ገለበጠበትና እግዚአብሔር እንደዚህ ይልሃል አለው። ምን አለው? ከዛሬ ጀምሮ እግዚአብሔር በእስራኤል ላይ ንጉስ ነው ብሎሃል አለውና ይላል። በሩን ከፍቶ ሮጠ የሚል ቃል አለ። እውነትም እብድ ነው አሉ እነዛ ታቃላ አለቆች ተሰብስበው ምንድነው ይሄ እብድ ያለ ሲሉት በእስራኤል ላይ ንጉስ ነህ አለኝ ሲላቸው ሁሉም ልብሳቸውን አውልቆ መሬት አነጠፉ። እዩንም አስቀመጡትና እዩ ነገሰ አሉ ይላል። ከዛ ጀመራ በኤልያስ የተነገረውን የትንቢት ቃል ለማስፈጸም ነው አኖይንት ያደረገው እግዚአብሔር። ኢዮራምን አካዚያስን በሙሉ የገደላቸው እዩ ነው ባይዘው። እነዚህ ማለት ደግሞ የአካብ ልጆች ናቸው። እግዚአብሔር ይሄን ሁሉ ለምን ያደርጋል? ናቡቴ ተገደለ ብሎ በጽድቅ የቆመ ሰው እየተነካብኝ ብሎ የኔ የሆነውን ሰው አስወግዳችሁብኛል ብሎ እግዚአብሔር ቆጨው፣ ቆረቆረው። ለምን አለ ሌላ ላይ የተደረገ ሰብስቦ ከፈለ። ከዛስ ኤልዛቤል ሁሉንም ጨረሰና ኤልዛቤል ጋር መጣ እዩ። ትዝላችኋል። ኤልዛቤል ጋር ሲመጣ ኤልዛቤል ጋር መጣ። ፈረሱ ላይ ተቀምጦ ልክ እንደውም ከደጅ ነው። አቧራው እንትን ይላል ታውቃለህ፣ ይንቦለቦላል። ምክንያቱም ሚድል ኢስት እንደምታውቁት ነው። እንኳን ድሮ ዘንድሮም ያለው አቧራ እንደዚህ ይነሳል አቧራውና ማን ነው የመጣው እስቲ እዩ ተባለ። ቅጥር ጠባቂ ጉበኛው ቆሞ እንደዚህ ያየ ሲያይ ሩቅ ነው፣ አትለየውም ፊቱን። አነዳዱ እንደ እብድ ነው ሰረገላውን የሚጋልበው ይላል ቃሉ ነው የሚለው እኔ አይደለሁም። እንደ እብድ ነው አለና እንደዚህ ሰረገላውን እየጋለበ የሚሮጠው የናሚሴ ልጅ እዩ ብቻ ነው። እዩ ነው አሏት። ኦሬዲ እዩ እንደነገሰና ሌላ ነገር እያደረገ እንደሆነ ስለሰማች ተስተካክላ ጠበቀችው። በደንብ ስነ ስርዓት ሴታፑን ሰርታ ጠበቀችው። ከዛ ልክ እዩ ቤተ መንግስት ውስጥ ሲገባ ብቅ አለችና አለቃውን የገደለ ዘምሪ ሆይ ሰላም ነውን አለችው። ዘምሪ ከሱ በፊት የነበረው ንጉስ ገሎ ለ7 ቀን የነገሰው ከዛ ተገሏል። አንተም እንዲያርገለት ሞት ነው አለችው። አትችልም አለችው። ትሞታለህ አለችው። ዘምሪ ሆይ አለችው። ዘምሪ ቀድሞ ከ500 ዓመት በፊት ነው ይሄንን ያደረገው። ከ500 ዓመት በኋላ አንተ ታሪክ ልደግም ነው እንዴ አለችው። አትችልም ዘምሪ አለችው። እና ምጻት እኮ ነው ስለ ዘምሪ ታውቂያለህ እንዴ አለችው። አንተም የዘምሪ ቢጤን ዘምሪ አለችው። ታውቃለህ እዩ እኮ ነው። አየ ተጨማሪ ዲያሎግ ከቀጠለ አይችልም። ከኔ ጋር ማን አለ 2ም 3ም ሆኖ ብቅ አሉ ይላል። ወርውሯት አይደል ያለው። በዚህ መንገድ አይሆንም ባይዘው የሆነበት ምክንያት ኤልያስ ስለተናገረ ነው። እግዚአብሔር ቀድሞ ተናግሯል እንጂ በዚህ መንገድ ማንም ሆኖ አያውቅም። ወርውሯት አለ። ለምንድን ነው ወርውሯት ያለው? እዛጋ እግዚአብሔር ተናግሯል። የናቡቴ ደም በፈሰሰበት ቦታ እንዲሁ ይሆናል፣ ናቡቴ የተደረገው በሙሉ ይሆናል ብሎ እግዚአብሔር ተናግሯል። ናቡቴ አንቀላፍቷል፣ ወደ ጌታ ሄዷል። በሱ ምክንያት ግን እግዚአብሔር የት ርቀት እየሄደ እንደሆነ እዩት። በእውነት ጎናቸው አርሰው በጽድቅ ጨክን በሉት። በወንጌል አትደራደር በሉት። አታስነኩ። ምንም ነገር ሊቀርብልህ ይችላል። ወንጌሉን ዞር አድርገውና የተቀበልከውን የኔን ወቶና ዝም ብለህ አጉል እንደው ክርስቶስ ኢየሱስ ምናምን ከምትል ናና በኋላ ደግሞ ታገኘዋለህ። ችግር የለውም። ኖ የሚቀርብ ነገር ከዘላለም ሕይወት አይበልጥም። የሚተካል ነገር ከእግዚአብሔር አይበስም። አታስነኩ። የጽድቅ አቋማችሁን አታስነኩ። ያመናችሁትን ጉዳይ እስከ መጨረሻ ያዙ። ወዳጆቼ የመጣ ነገር በሙሉ ይዞን አይሂድ። የቀረበልን ነገር በሙሉ አይጎትተን። ከአካብ በላይ የለም በዛ ዘመን። የመጨረሻው አካብ ነው።
ከኤልዛቤል በላይ የለም። የመጨረሻው ኤልዛቤል ናት። ናቡቴ እምቢ ያለው በእነሱ ደረጃ እምቢ አለ። በእነሱ ደረጃ በኤልዛቤልና በአካብ ደረጃ ኖ። ለምን ኖ የእግዚአብሔር የሆነው ይበልጣል። በጽድቅ ላለው ነገር ነው ራሴን የምሰጠዋል። በጽድቅ ጨክኑ። ምናልባት አካብን የተፈታተነው አይነት ፈተና ላይሆን ይችላል እኛ ጋር የሚቀርበው ምናልባት በጣም ማይነር ነገር ሊሆን ይችላል። በዚህ ደረጃ ላይ መጣ ይችላል። እኛ ጋር በጣም ማይነር ሊሆን ይችላል ከና አካብ አንጻር፣ ግን እኛን ደግሞ በግል ፐርሰናሊ ደግሞ የሚፈታተነን ሊሆን ይችላል። እግዚአብሔር አመታቶችን ተሻግሮ እስቲል የሚያወራው ስለ ናቡቴ ነው። ኤልዛቤል ከተጣለች በኋላ መጽሐፍ ሲናገር እዩም ወደ ውስጥ ገባና በላ ይላል። ከዛ እንደዚህ ያላቸው የንጉሥ ልጅ ነችና ውሰዱና ቀበሯት ሲል ወጥተው ሲያዩ ከጭንቅላቷና ከእጇ በቀር ምንም የለም። ለምን? ውሾች በልተዋታል ይላል። የለም ጭንቅላቷና እጇ ብቻ ነው ያለው። ምን ሆነች? ውሾች በሏት ሲል የእግዚአብሔር ሰው ኤልያስ እንደተናገረ አለባይዘው እዩ ራሱ ምንም እሱም ቢቀር ራሷንና እጇን ውሰዱና ቀበሩት። ውሾች መጥተው በሉት አይደለም የሚለው ደሟንም ላሱት። አቋም ሳይቀይሩ አዲስ ኪዳን ላይ የሞቱ ብዙ ሰዎች አጣቁ። የብሉይ ኪዳኖቹ እንደነዚህ አይነቶቹን ሰበሰቡና አዲስ ኪዳን አመጧቸው። ዕብራውያን 11 ላይ አመጧቸውና ሲዘጉት አምነው ሞቱ ተብሎ ተጻፈለ። አምነው ሞቱ፣ ሳይቀይሩ ሞቱ፣ ሳይለውጡ ሞቱ። መትረፍ እየቻሉ ትንሣኤን ተስፋ አድርገው ለሞት ለሚዳርግ ነገር ራሳቸውን ሰጡ። ቦታውን መግዛትና መሸጡ አይደለም ባይዘው የእግዚአብሔር ቢዝነስ። አሁን ቦታውን ሸጠው ገንዘብ አይደለም። እኔ እያወራ ያለሁት ስለ መሬት አይደለም። አሁን እዚህ ስላለው ላንድ ምናምን አይደለም እያወራ ያለሁት። እኔ እያወራ መንፈሳዊ ጉዳይ ላይ ነው። እግዚአብሔር ርስት አድርጎ የሰጠህ ነገር አለ፣ አታስነካ። የዘላለም ሕይወት የተገኘበት መልእክት እጃችን ላይ አለ። ኢየሱስ ክርስቶስ መስቀል ላይ ሞቶ የሰጠኛል። ይሄንን የሚያክል የከበረ ነገር ሰው እንዴት በገንዘብ ይቀይራል? ሰው እንዴት በስልጣን ይቀይራል? ሰው እንዴት በዝና ይቀይራል? ሰው እንዴት በኃጢአት ይቀይራል? አትቀይሩ። የተቀበላችሁትን ነገር የሚያስከፍላችሁን ያስከፍላችሁ። እስከ መጨረሻ ድረስ ጥርሳችንን ነክሰን እንሄዳለን። ከኛ ጽናት የተነሳ እግዚአብሔር ምድሪቱን ይባርካል። እናንተ በጽድቅ ከጨከናችሁ ምድሪቱ ትባረካለች። ኖ ካላችሁ፣ እምቢ ካላችሁ ጽድቁ አቋም በኩል ሳይድ ያላረጉትን እየቀጣ ቀጠለ። የተቀጡትን ብቻ ስላነሳው ነው ዛሬ እንጂ በናቡቴ ሳይድ ደግሞ ሄዳችሁ ብታዩ እግዚአብሔር አስመለሰለት። ባይዞ እርሻውን ማንም የሚወርስ እንዳይኖር ናቡቴና ልጆቹን ነው ባይዞ ያስገደለችው ኤልዛቤል። አሁን ይሄ አንደኛ ነገሥት 21 ላይ ናቡቴን ነው የሚለው እንጂ ከዛ በኋላ ሁለተኛ ነገሥት ላይ ባይዞ እዩ ሲናገር ናቡቴንና ልጆቹን አስገድላለችና ነው የሚለው። ፋሚሊውን ያስገደለችው ለምን? ወራሽ እንዳይመጣ ነገ ከነጎዲያ ደግሞ መጥተው እንዳይወስዱ ብላ ልጆቹንም እግዚአብሔር መጣ። ልጆቹ ቢኖሩ ይሻል ነበረ እግዚአብሔር ከሚመጣባቸው። እግዚአብሔር መጣ ጥርግርግ አረገው አካብንና ቤቱ። በጽድቅ ጨክኑ። ለናንተ አቋም፣ ለናንተ የህይወት ስታንድ እግዚአብሔር አብሯችሁ ይቆማል። በቃ ሌላ የለም። ሌላ የምሞትለት ጉዳይ የለኝም እኔ ከወንጌል ውጭ። ወርዝም አያረግም። ስለምንም ጉዳይ ዋጋ መክፈል አያዋጣም ዘንድሮ። በጣም ዋጋ የከፈልክለት ነገር ስትደርስበት ይሰለቻል፣ ያደክማል። ለዚህ ነው ይሄን ሁሉ ዋጋ የከፈልኩት፣ እንደዚህ የደከመኝ፣ እንቅልፌን ያጣሁት ትላለህ። ሌላ ነገር ባረግበት ኖሮ ያስብልሃል። ወንጌል ከሆነስ ብሞት ያዋጣኛል፣ ከጌታ ጋር ይቀጥላል። እዚህ ብቻ ዋጋ ከፍዬ ስሞት የሚያልቅ አይደለም፣ እሻገራለሁ ሰማይ። እግዚአብሔር ጻድቅ ነው። የተከተልኩት አምላክ የዘላለም አምላክ ነው። የገባውበት ህይወት የዘላለም ህይወት ነው። 70 ዓመት አይደለም መሬት ላይ፣ ዘላለም ይቀጥላል ሰማይ። ስለዚህ ስትኖሩ እንደዛ ኑሩ። ስለዚህ በነጩ ዙፋን በትልቁ በታላቁና በነጩ ዙፋን ፍርድ ላይ ኢየሱስ ተቀምጦ ሙታን ሁሉም በዙፋኑ ፊት ለፊት ምን ብለዋል? ቆመዋል። አሁን ሰማይና ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም ካለ በኋላ ሙታንንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየው ይልና መጽሐፍት ምን አሉ? ተከፈቱ። ብዙ ናቸው መጽሐፍት። ቀጥሎ ደግሞ ሌላ መጽሐፍም ተከፈተ፣ እርሱም የህይወት መጽሐፍ። መጀመሪያ የተከፈቱት መጽሐፍት ናቸው፣ በጣም ብዙ ናቸው። ቀጥሎ የተከፈተው ሌላ መጽሐፍ ደግሞ ምን ተብሎ ተጠርቷል? የህይወት መጽሐፍ። እርሱ በቁጥር ስንት ነው? 1 ነው። ተመልከቱ፣ ሁለት አይነት መጽሐፍቶች ናቸው የተከፈቱት። መጽሐፍት የተባሉ በብዛት የተጠቀሷል። መጽሐፍ የተባለና ስም የተሰጠው ደግሞ የህይወት መጽሐፍ የተባለ ስንት ነው? እሱ 1 ተከፈተ። እሺ፣ መጽሐፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የህይወት መጽሐፍ ነው። ሙታንም በመጽሐፍ ነው። በመጽሐፍት ሙታንን ያያያዛቸው ከምን ጋር ነው? ከመጽሐፍት ጋር። የህይወት መጽሐፍ ላይ ሕያዋን ብቻ ነው የሚጻፉት። እርሱ በቁጥር ስንት ነው? መጽሐፍቶች አሉ። ሙታንም በመጽሐፍት ተጽፎ እንደነበረ እንደ ስራቸው መጠን ምን አሉ? በመጽሐፍ ምን ብሎ ተጽፎ እንደነበረ እንደ ስራቸው። ስለዚህ ብዙ ናቸው መጽሐፍቶች፣ በቁጥር ብዙ ናቸው። ሙታን ጋር የተያያዙ ናቸው። የሙታን ስራ ሁሉ የተጻፈባቸው ናቸው። እያንዳንዱ ሙታን የተባለ ሰው በሙሉ በመጽሐፍቱ ላይ በእያንዳንዱ ሰው የተዘጋጁ መጽሐፍቶች ናቸው። በመጽሐፍቶቹ ላይ የተጻፉት ምናቸው ነው? ስራቸው። እንደየስራቸው መጠን ተፈረደባቸው።
አወራረዱ እንደምናቸው መጠን እንደ ስራቸው። እነዚህ ሙታን የተባሉት ሁሉ የሕይወት መጽሐፍ የተባለው ጋር የሉ። ሙታን የተባሉት ሁሉ በስማቸው የተዘጋጀ በእያንዳንዳቸው ቁጥር የተዘጋጀ መጽሐፍቶች አሉ የተዘጋጁ። በእነርሱ ላይ የተጻፈው ደግሞ ምናቸው ነው? ስራቸው ነው። ስለዚህ እንደ ስራቸው መጠን ደግሞ ሊፈርድባቸው ፈልጓል። በዚህኛው ወደ ሕይወት መጽሐፍ ላይ በምንመጣበት ጊዜ የሕይወት መጽሐፍ በቁጥር ስንት ነው? አንድ ነው። የሕይወት መጽሐፍ በዚህ በሕይወት መጽሐፍ ላይ የሚጻፉት ሕያዋን ይባላሉ። በሕይወት መጽሐፍ ላይ የሚጻፈው ስራቸው ሳይሆን ምናቸው ነው? ስማቸው። ተመልከቱ። እዚህ በሕይወት መጽሐፍ ላይ የተጻፉት ስማቸው የተጻፈ ሕያዋን የሆኑ እውነተኛ አማኞች ሁሉ ስራቸው ሳይሆን ስማቸው እንዴት ተጻፈ? ለምንድን ነው መጽሐፉ አንድ የሆነው ሲባል አንዱ በሰራው ስላመኑ አንድ መጽሐፍ ላይ ስራቸው ሳይሆን ምናቸው ተጽፏል? ስማቸው። አንድ አይነት ደህንነት፣ አንድ አይነት ልጅነት፣ አንድ አይነት ጽድቅ፣ አንድ አይነት ቅድስና በማስራ ስለሆነ በክርስቶስ ስራ ስለሆነ ምንም ያንተ ስራ አይጻፍም። የሕይወት መጽሐፍ ላይ የሚጻፈው ስምህ ነው። እሰራለሁ ብለህ ሳይሆን ክርስቶስ በሰራው አምናለሁ ስትል የክርስቶስን ስራ ታምንሃልና ስራህ አይጻፍም። ምን ይጻፋል? ስም ይጻፋል። አይ ክርስቶስን አናምንም፣ እኔ በሰራሁት መልካም ስራ ሰማይ እገባለሁ ተቀባይነትን አገኛለሁ የሚሉ ሰዎች በየስማቸው መጽሐፍ ተዘጋጀላቸውና ምናቸው? ስራቸው ተጻፈ። ተመልከቱ። በኢየሱስ ክርስቶስ አናምንም፣ በራሳችን መልካም ስራ ሃይማኖታችን እንደሚያዘን እንደዚያ ሆነን ሰማይ እንገባለን ብለው የሚያስቡ ሁሉ የሰሩት መልካሙም ክፉም ስራቸው ሁሉ በመጽሐፍቶች ምን አለ? ተጻፈ። እኛ በሰራነው እንደማንጸድቅ ወንጌል ነግሮናል። ሐዋርያው ጳውሎስ የትኛውም ሰው ኢየሱስ ክርስቶስን በማመን እንጂ ሃይማኖታዊ ስርዓትን በመፈጸም ሕግጋትን በመጠበቅ ፈጽሞ በአምላክ ፊት ተቀባይነትን ሊያገኝ አይችልም። እኛ በመልካም ስራችን ተቀባይነትን የምናገኝ ከሆነ እንኪያስ ክርስቶስ በከንቱ ሞተ ብሎ ሲነግረን በመልካም ስራችን መጽደቅ እንደማንችል ገብቶን ኢየሱስ በሰራልን አምነናልና በሕይወት መጽሐፍ ስራችን ሳይሆን ስማችን ተጻፈ። በሕይወት መጽሐፍ በኢየሱስ ክርስቶስ ስራ ስላመንን ስማችን ተጻፈ። ከሙታን ሰፈር ወጥተን ሕያዋን ሆንን። ሃሌሉያ! ምንኛ መታደል ነው ቅዱሳን። አንተ በሰራው አይደለም፣ ክርስቶስ በሰራው ስላመንክ ስምህ የሕይወት መጽሐፍ ላይ አለ። አይ ክርስቶስ በሰራው አላምንም፣ የእርሱ ብቻ በቂ አይደለም፣ እኔም መልካም ስራ መስራት አለብኝ፣ በመልካም ስራ የተቀባይነትን አገኛለሁ ብለው ስራቸውን የሚታመኑ ከነስራቸው መጽሐፍቶች ላይ ተጽፈዋል። ውጤቱ ምንድን ነው? መጽሐፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ምን አሉ? ተከፈሉ። እንደ ስራችን ይክፈለን ወይስ ክርስቶስ እንደሰራልን? ያመንን እኛ ክርስቶስ በሰራልን። እኔ አባባ ፈጽሞ አይቻልም። የኃጢአት ደሞዝ ምንድን ነው? ሞት ነው። ለሚሰራ ደግሞ ደሞዝ እንደምንድን ነው? እንደ ዕዳ ነው። ለሚሰራ ቀን ስራ ነው፣ እሱ የመንግስት ስራ ነው። ሮሜ 4 ላይ የተጠቀሰው ፈጽሞ ለሚሰራ እድናለሁ፣ እጸድቃለሁ፣ ተቀባይነትን አገኛለሁ ብሎ መልካም ስራ ለሚሰራ ሃይማኖታዊ ስርዓትን ለሚጠብቅ ለሚቆም እሺ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ ስጦታ አይቆጠርለት። የኃጢአት ደሞዝ ሞት ነው፣ የዘላለም ፍርድ ነው የሚከተላቸው። ነገር ግን ለማይሰራ በስራዬ አልጸድቅም፣ በመልካም ስራዬ አልጸድቅም፣ የኔ ስራ አያዋጣኝም፣ የኔ ስራ ሰማይን አይቀይርልኝም ብሎ እኔ በሰራው ሳይሆን ክርስቶስ በሰራው አምናለሁ ብሎ ለማይሰራ ነገር ግን ኃጢአተኛውን በሚያጸድቀው በእግዚአብሔር ለሚያምን ሰው ያ እምነቱ ጽድቅ ሆኖ ምን ይልለታል? ይቆጠርለታል። ስለዚህ ሰማይ ቤት ይቆጠርልሃል እንጂ አታስቆጥር። የክርስቶስ ተቆጥሮልን እንጂ የኛ ተቆጥሮልን አይደለም። የራሳቸውን ያስቆጠሩ ሁሉ በነጩ ዙፋን ፍርድ ፊት ቆመዋል። የራሳችን ይቆጠርልን ያሉ ሁሉ ሙታን ተብለው በነጩ ዙፋን ፍርድ ቆመዋል። የራሳችን ይቆጠርልን ያሉ መጽሐፍት ተዘጋጅቶላቸው ስራቸው ተጽፎላቸዋል። ነገር ግን የኛ አይቆጠር፣ ክርስቶስ የሰራው ይቆጠርልን ብለን ክርስቶስ በሰራው ያመንን እኛ የሕይወት መጽሐፍ ሕያዋን ሆነን ስማችን ተጽፎልናል። አሜን። እሺ እንደ ስራቸው መጠን በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ባህርም በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም
በእነርሱ ዘንድ ያሉትን ሙታን ሰጡ። እያንዳንዱም እንደ ስራው መጠን አያችሁ፣ እንደ ስራው መጠን ተከፈለ። ሞትና ሲኦል በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛ ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ምን አለ? የነዚህ ሰዎች ውጤት ምን ሆነ? ጥፋት። የእሳት ባህር ከመካከላቸው አንድም የሚያመልጥ የለም። ሲጀመርም ስማቸው ምንድነው? ሙታን። እኛ ሕያዋን ነን። እነርሱ ራሳችን በሰራ ነው ብለዋል። እኛ ደግሞ ክርስቶስ በሰራው ብለናል። እነርሱ በመጽሐፍት ነው የተጻፈላቸው፣ እኛ በሕይወት መጽሐፍ ስማችን ተጻፈ። የእነርሱ ስራቸው የእኛ ስማችን በጣም ይለያያል። እንደ ስራቸው መጠን ተከፈለባቸው። ሁሉም ወደ እሳት ባህር ምን አሉ? ተጣሉ።